በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ለአቅመ ደካማ የማህበረሰብ ክፍሎች የአልባሳትና የርቢ በጎች ድጋፍ ማድረጉን አስታወቀ። የተደረገላቸውን ድጋፍ በአግባቡ በመጠቀም የተሻለ ህይወት ለመምራት እንደሚሰሩ የድጋፉ ተጠቃሚዎች ተናግረዋል። ለደብረ ኤልያስ ወረዳ መንግስት ኮሙኒኬሽን መረጃ ግብረ ወርቅ ጌታቸው። የወረዳው ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ፈንታይ አባብል በበጀት ዓመቱ በማህበረሰብ አቀፍ ጥምረት አማካኝነት ከማህበረሰቡ በተሰበሰበ ገንዘብ ድጋፍ ለሚያስፈልጋቸው በርካታ አቅመ ደካማ የማህበረሰብ ክፍሎች ድጋፍ መደረጉን ተናግረዋል። 65 ሰዎች ዛሬ ድጋፍ አድርገናል። የአልባሳት ድጋፍ አድርገናል። 45 በጎችን ገዝተን የርቢ የሆኑ እንደምታዩቸው እነዚህ በጎቹ እነሱን ረርተናል። አበሸብ ቀበሌ ላይ ደግሞ 2 ሸድ እንዲገነባ ያደረግነ የጋራ ኮሚቴው ጋራ ተቀበሌ እስከ ወረዳ ኮሚቴ ስላለ ተሱ ጋራ ተግባብተነ ቤት እንጠግናለን። የቤት የሌላቸውን የቤት ባለቤት እናደርጋለን። ድጋፍ የተደረገላቸው ነዋሪዎች ውጤታማ እንዲሆኑ ቀጣይነት ያለው ክትትልና ሙያዊ እገዛ እንደሚደረግላቸው ኃላፊዋ ገልጸዋል። የራሱን የቻለ ኮሚቴ ያለው ከቀበሌ እስከ ወረዳ ማለት ነው። ስለዚህ ይሄ ኮሚቴ ዝም ብሎ ገዝቶ መስጠት ብቻ ሳይሆን የተሰጠው ሀብት ምን ላይ ደረሰ፣ ምን ለውጥ አመጣ፣ እንዴት ነው እንዲሁም ደግሞ የተሻሉ ከዚህ በፊት የሰጣናቸው ሰዎች ደግሞ እንደተሞክሮ ያደረግነ የልምድ ልውውጥም ያደረግነ ክትትልና ድጋፍ እናደርጋለን። በድጋፉ ተጠቃሚ የሆኑ የማህበረሰብ ክፍሎች በተደረገላቸው ድጋፍ መደሰታቸውን ገልጸዋል። እኔ አሁን 2 ልጆች አሉኝ። ምንም ነገር የለኝም። ከሰላክስዬ ምናምን ልጆችን ማሳደግ በጣም ደስ የሚል ነው። ያላሰብነው ነው። እግዚአብሔር ይስጥልን። ይው እንግዲህ የደሃም ሆነ አካል ጉዳተኛም እኩል ለማሰብ ይሄን አሰበውታል። እግዚአብሔር ተመሰገነ ይሁን። ወደፊት ያቆይልን ያበርክትልን። በእንግዲህ አራብቼ እያዋለድኩ እየጠበቅኩ አራብቼ ደግሞ ወደ ከብት ደግሞ ወደ ሌላ ነገር ከፍተኛ አደርጋታለሁ ብዬ አስባለሁ። ድጋፉ በወረዳው ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት አስተባባሪነት ከማህበረሰቡ በተሰበሰበ ከ500 ሺህ ብር በላይ በሆነ ወጪ የተከናወነ ነው።